ነበር። እሺ ብሩኬ በጣም አመሰግናለሁ። በጣም ይሄ ከአቅሜ በላይ ነው እና መቀበል አልችልም። በምንድን ነው ማለት ብሩኬ መቀበል አልችልም እግዚአብሔርና፣ ምክንያቱም አንተ በጣም ብዙ እቅድ ያለ ሰው ነህ፣ በጣም ብዙ አላማ ያለ ሰው ነህ። እኔ ከኔ ጋር ፍቅረኛ ማቾች ስንሆን እኔ ከእቅድህ ከፍላጎትህ ከፕሮግራምህ ማሰናከል አልፈልግም። ይሄም እኮ ከእቅዶቼ ማለት ነው ቆንጆ ብሩኬ አንተ ለእናትህ ምን ያክል ቦታ እንዳለህ አውቃለሁ። ለእናትህ ብዙ ማድረግ የምትፈልጋቸው ነገሮች አሉ። እሱን ታዩ አልፈልግም። ስማኝ ከሷ ቅድሚያ ማለት ምንም እኮ የጎደለባት ነገር የለም እኮ እሺ ያለ አልኩኝ እኮ እሱማ አውቃለሁ እኮ ይሄን እሺ ነይ ግቢና እናወራለን። እሺ ግቢና እናወራ። እሺ አልገባም ግቢና እናወራ። እሺ ማርያምን ግቢና እናወራ። በቃ ቆይ ስማኝ ነይ ቆንጆ ወደሽ ነው የምትቀበይኝ? ነይ ግቢ አንድ ነው እግዚአብሔር ነው። ይሄ በዚህ ሰዓት አስፈላጊ አይደለም። እኔ ገና ብዙ ነገሮች ይቀሩኛል ማለት መንዳት አልችልም። መንጃ ፍቃድ አላወጣሁም ምናምን እናወጣለን ነው እስከዛ ነው ይዘዋለሁ እኮ እኔ ለመኪና አልነዳም እንዴ አይደለም ቡቡ እውነት አስፈላጊ አይደለም። እግዚአብሔርን ደግሞ ሲጀመር ምን ጎደለብኝ? እኔ መኪና ያስኩኝ በዚህ ሰዓት አስፈላጊ አይደለም። ገባ? ምንም አስፈላጊ አይደለም። ይሄ ቆንጆ መኪና ስጦታ እኮ ነው። ምን ሆነሽ? ይገባኛል፣ ስጦታ ይገባኛል፣ ግን አስፈላጊ አይደለም። እኮ ነይ እሺ ላውራሽ። እሺ እኔ ቆንጆ ላውራሽ በእግዚአብሔር ደስ አታናጂ። ሀሳብህ ፕሮግራም እቅድህ በጣም ደስ ስላለኝ ነው እንደዚህ የተደሰትኩት እንጂ እግዚአብሔርን እኔ በሰዓት ይሄ አስፈላጊ አይደለም። በጣም ብዙ የሚቀረኝ ነገር አለ ታውቃለህ። መንዳት አልችልም እኮ እሺ ነይ እኮ እሺ ልክ ነሽ። እሺ ግቢ አምጪ ቁልፉን ግቢና እናውራ። ፋሚሊዎች እንኳን ደስ አለሽ በሉልኝ እንችላለን። ያራዳ ልጆች ቀመሜ ባለ መኪና ግቢ የኔ ቆንጆ በራቸውን ዝጊ። ቆይ ላስገባሽ በዛ በኩል እንዴ ነይ ማርያም እናወራለን። ይሄም ከቅዶቼ ማን ነው እግዚአብሔርን ረፊ ነይ ግቢ። እሺ ተረጋጊ አንቺ ብቻ። ይሄን የመሰለ መኪና ባልና ሚስቶች ይኖራቸዋል ማለት ነው። አትቀይሪኝም? ይሄንን እኔ መቸኝ ምን ነው? እሺ መጣው ቤተሰብ ቦርሷ ነው ሰጥኩት። ይሄው እንዲህ ነው የምሰጣት። በዛማ አናዞሬ ፋሚሊ እንኳን ደስ አለሽ በሉልኝ። ቅመሜ እንግዲህ ብቻ ይመቻችሁ። እንኳን ደስ አለሽ በሉልኝ የኔ ውድ